እከፍላለሁ። ምንም የብር ችግር የለብኝም መርጌታ። እኔ የፈለኩት አሁን እዛ ጽሁፍ ያየሁት ፖስት ያደረጋችሁት ድግምት እንደምትሰሩ የመሰፋቅር የተለያየ መድኃኒት እንዳላችሁት ነው ያነበብኩት። እና እኔ አሁን የፈለኩት ሁለት ነገር ነው። ምንድነው? እሺ መርጌታ፣ አንደኛው አንድ ጴንጤ አለ። ጴንጤ የሚባሉ አሉ አይደል? እነዚህ የሚረብሹ እና ጎረቤቴ ነውና በጣም ነው የሚረብሸኝ። በቃ መዝሙር የዘመረ ምናምንና መጽሐፍ ቅዱስ እያነበበ ምናምን በቃ በጣም ይረብሸኛልና እና በቃ በሞት እንዲነሳ ድግምት እንድታደርጉልኝ አንዱ እሱ ነው የምፈልገው። ከቦታው እንዲነሳ አይደለም እንዲሞት፣ በቃ በሞት እንዲጠፋ አስበህበታል? ይሄንን ነገር ወስነህ ነው? ወስኜ ነው በቃ እንዲሞት። ይሄን ነገር ካደረጋችሁልኝ እኔ በጣም የፈለጋችሁት ብር ነው የምሰጠው። በቃ በጣም ብዙ ብር ነው የምሰጠው። አካባቢህ ነው? ጎረቤትህ ነው? ጎረቤቴ ነው አካባቢ። እምነትህ ምንድነው? የኔ ልጅ አንተ እምነት? ያው እሱማ ጴንጤ ነው እኮ አልኩት። ያንተ ነው የሱ? የሱ ያንተን እምነት ነው የጠየቅኩህ የኔ ልጅ። ኦርቶ ነው። ኦርቶዶክስ? ይሁን የኔ ልጅ። እርሶ ኦርቶዶክስ ነው አይደል? እኮ ልጅ እኛ የጥበብ አባቶች ነን። ሌላ እምነትም አናቅም። በባህላችንም በሀገራችንም ያልተፈቀደ እምነት እኮ ነው የኔ ልጅ። መርጌ ኦርቶዶክስ ነው ጴንጤ? ኦርቶዶክስ ነኝ የኔ ልጅ፣ ኦርቶዶክስ ነኝ። እሺ መርጌታ፣ እና አሁን መርጌታ አንዱ ይሄ ነው የምፈልገው። ሁለተኛው ጉዳይ ምንድን ነው? ሁለተኛ የምፈልገው ደግሞ 3 ሴቶች አሉ። በጣም ነው ያፈቀርኳቸውና በቃ የመስተፋቅር እንድትሰሩልኝ። ለሶስቱም ሴቶች? ሶስቱ በቃ ባለትዳር እንዲሆኑ። ያንተ ስራህ ምንድን ነው? እኔ ያው እንትን ነው የምሰራው። ይሄ እንትን ቢዝነስ ማለት። ምን አልከኝ? ቢዝነስ ምንድን ነው ስል ግልጽ አድርገህ። ስራህን ነው መናገር ያለብህ። በቃ ባጭሩ ነጋዴ ነኝ መርጌታ። ስለዚህ አሁን አንተ ለሶስቱም ሴቶች እንዲወዱ በአንተው ስር እንዲሆኑ ለአንተው እንዲገዙ እንዲታዘዙልህ ነው የምትፈልገው? እኔ ስር ሆኖ ለእኔ እንዲገዝሉኝ፣ ለእኔ በቃ ከሶስቱ ትዳር ማድረግ፣ በመስተፋቅር እንዲደንዝዙ